ኛውም ቤተሰብ ጦርነት ላይ ነው ብሎ ነው ያቀረበ ያላት ኤፌሶንን ጦርነት ላይ ነው ያላችሁት እና ንቁ በጣም ንቁ ሽንገላን ተቋቋሙ ነው አይደል ያለ ምንጩን አድርቁ አይልም አይቆምም ሽንገላ ስለዚህ ሬዚስት ነው የምታረገው ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው ሁሌ አለ ሌቭልህን እየጠበቀ በሌቭልህ ይመጣል በጣም ስትበስል በሰል ብሎ ይመጣል ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው በጣም ማቹር ያረክ ስትል አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል እዚህ ሰይጣን የመጀመሪያ ታርጌቱ አንድን ሰው በኃጢአት እንዲወድቅ ማድረግ ነው ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው የሁለተኛ ቀን ልማድ ነው የሶስተኛ ቀን ባህሪ ነው ሁሉ ጊዜ ሽንገላን በሐሳብ ደረጃ ነው ማፍረስ ያለብን በሐሳብ ደረጃ ካላፈረስ ነው እዚህ ጋር ፕሮሰስ የተደረገ ነገር እግርህንም እጅህንም ሁለንተናህን ያዘዋል ቀጥሎ አክት ስታረገው ነው የምትገኘው ይኸውላችሁ ስሙኝ ፕሮሰስ መደረግ ከጀመረ ተቃውመ ይፍረስ ብያለሁ ብለ አታፈርሰው ባለፈው ነግሬያችኋለሁ ሰይጣን ወደ ጌታ ወደ ኢየሱስ ክርስቶስ ይልክ የነበረው ሐሳብ ነው ጌታ ኢየሱስ ክርስቶስም ጭንቅላቱን ይዞ አይደለም የጸለየው የእግዚአብሔርን ቃል የነገረው ሰው በእንጀራ ብቻ አይኖርም መልሱ ይሄ ነው ጌታ አምላክን አትፈታተን ተብሎ ተጽፏል ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል ከዚህ ውጪ ጌታ ኢየሱስ ክርስቶስ ስሜታዊም አልሆነም ልምምዱንም አላወራም አታቀኝም እንዴ እኔ እኮ የእግዚአብሔር ልጅ ነኝ አላለውም ነው እኮ የመለሰለት ግን ሰው በእንጀራ ብቻ አይኖርም ነግሬያችኋለሁ ዲሴፕሽን ላይ ሮያሊቲ ሳይሆን ሎያሊቲ ነው እኔ እኮ የእግዚአብሔር ልጅ ነኝ ኖ ዌይ ያ ቃል ሰይጣን አትንገረው የሚጠይቅ ስለማያውቅ አይደለም ቀጥሎ ፕሮግራም ስላለው ነው ሽንገላን አስተናግዶ ነው ሰውየው አገር ነፃ ለማውጣት የተቀበለውን ቤተ ጣዖት ገብቶ ወስዶ ፈጨበት አይኑን አወጡት ሶምሶን ወደቀ አይደለም ያሉት አምላካችን ዳጎን አሳልፎ ሰጠን ያሉት ጦርነቱ የሶምሶን የሚባለው ግለሰብና የሆነ ፍልስጤም የሰራዊት መሪ አይደለም ያ ማለክ ታረጉት ታቃል አምላካቸው ተሸነፈ ዳጎን አሳልፎ ሰጠን አሉ ስለዚህ በጣም ሲሪየስ ነው ጉዳዩ ሽንገላን የሚያስተናግድ ሰው ኃጢአትን ያስተናግዳል ሽንገላን የሚያስተናግድ ሰው ለዚያም በጣም ጥሩ ምሳሌ የሚሆነን መጽሐፍ ቅዱሳችን ላይ ይሁዳ ነው አይደል በጣም ጥሩ ምሳሌ የሚሆነን ለዚህ በጣም ጥሩ ምሳሌ የሚሆነን ይሁዳ ነው ሰይጣን በጣም ትልቅ የሆነ ህጋዊ መቆሚያ ይሁዳ ህይወት ላይ ነበረው ለምሳሌ መጀመሪያው ገንዘብን መውደድ በይሁዳ ህይወት ላይ ነበረ እና ስለዚህ ሰይጣን በጣም በቀላሉ ይሁዳን አክሰስ ማድረግ ይችላል ህንጻዎች አናት ላይ አይታችኋል አይደል እዚህ ውስጥ ኮንትራክተሮችም ስላላችሁ ህንጻዎች አናት ላይ ኤች ሚል አይታችኋል ብዙ ጊዜ አይታችኋል ኤች ሚል ሄሊኮፕተር ያሳርፋል እንደማለት ነው አይደል ምናልባት ካልተሳሳትኩኝ ስለዚህ ሄሊኮፕተር ሲመጣ ሄሊኮፕተር በቀላሉ ማንኛውም ህንጻ ላይ አይቀመጥም ቫይብሬሽን ይኖረዋል ስለዚህ ያንን ቫይብሬሽን መቋቋም ይችላል የተሰራበት ምናምን ከመሰረቱ ጀምሮ ሚል አለው ስለዚህ ይሁዳ ኤስ አለው ማለት ነው ሳታን አክቲቬትድ ነው እና በህይወቱ ላይ የኃጢአት ልምምድ ያለው ሰው የሰይጣን ህጋዊ መቆሚያ ላይ አለ ስለዚህ ሽንገላን የሚያስተናግድ ሰው ቀጥሎ የሚያስተናግደው ኃጢአትን ነው ሽንገላን የሚያስተናግድ ሰው የሚመጣውን ሽንገላ እንደ እግዚአብሔር ቃል የማያፈርስ ሰው እንደ እግዚአብሔር ቃል የማይመልስ ሰው ከአይምሮን ከዲያብሎስ ሐሳብ መጠበቅ ያልቻለ ሰው የቀረበለትን በሙሉ የሚያስተናግድ ሰው ቀጥሎ ወደ ኃጢአት ነው የሚገባው ስለዚህ ሰይጣን የመጀመሪያ ታርጌቱ አንድን ሰው በኃጢአት እንዲወድቅ ማድረግ ነው ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው የሁለተኛ ቀን ልማድ ነው የሶስተኛ ቀን ባህሪ ነው ስለዚህ አዲስ ኃጢአተኛ ያስታውቃል እኮ ያስታውቃል ንስሐ ገብቶ አይጠግብም ማረኝ ይላል ደምህን በላይ ላይ ያርግ ብዙ የማይጠራው ነገር የለም ምሮሃል እያልከው ማረኝ ሲደግምስ ይምረኛል ይላል በሶስተኛ ደረጃ ላይ ሲደርስ ጥቅስ ነው የሚፈልግለት ለኃጢአቱ
ሰምታችሁኛል? አጽድቆ ቸርች ለማምጣት ነው የሚታገለው። ኃጢአትን በእውቀት ለመስራት ይታገላል ማለት ነው። ስለዚህ አሁን ይሁዳ እየተፈተነ ብቻ ሳይሆን ኃጢአትን በጣም በእውቀት እየሰራት ነው። ሽንገላ ቀረበለት፣ ሽንገላ ይላክለታል። የተላከለትን ሽንገላ ይቀበልና ያስተናግዳል። በጣም ብዙ ጊዜ ደጋግመን የምናነሳት ያቺ ሽቶ ኢየሱስ እግር ላይ ሰበረችው ሴት አንደኛ ኤክስፖዝ ያደረገችው እኮ ይሁዳን እኮ ነው ያጋለጠችው። እሷ አምልኳን አቀረበች፣ ሰውየውን ግን ወደ ብርሃን አመጣችው። ለድሆች አዝኖ ሳይሆን ሌባ ነበር አለ ጌታ ኢየሱስ። እና ግራውንድ አለው። መጨረሻ ላይ ሰይጣን የመጣው ማቴዎስ ጋር አይደለም። ማቴዎስ እኮ ቀራጭ ነው። ፕሮፌሽናሊ እኮ ቀረጥ ሰብሳቢ እኮ ነው። ከገንዘብ ጋር እኮ ነው ህይወቱ ማቴዎስ። ይሁዳ የመጣው ግን ሰይጣን ማቴዎስ ጋር አይደለም የመጣው፣ ይሁዳ ጋር ነው የመጣው። ማቴዎስ ከገንዘብ ላይ ተነስቶ ቢመጣም እላዩ ላይ ገንዘብን መውደድ ስለሌለው በዚህ ቴምት አድርጎ ሊጥለው እንደማይችል ያውቃል። ይሁዳ ምናልባት ባክግራውንዱን እኔ አላቅም፣ ከገንዘብ አካባቢ የመጣ አልመሰለኝም። ቢመጣ ኖሮ ቀራጩ ብሎ ታክስ ኮሌክተር ነው ብሎ ይጽፍልናል። ሰውየው ግን ገንዘብን መውደድ ላይ ያውላል። ስለዚህ ሰይጣን መጨረሻ ላይ ሲመጣ ህጋዊ መቆሚያውን ፈልጎ ነው የመጣው። ይሁዳ ጋር ነው የመጣው። ይሁዳ ጋር ሲመጣ ኦሬዲ በብዙ ሽንገላ እየተቀበለ እያስተናገደ ልምምዱ ሩቅ ስላስኬደው ዛሬ መጣለትን መሲህን የመሸጥ ጥያቄ እምቢ ማለት አልቻለም። መሲሁን እንሽጠው ሲባል እሺ አለ። በምን ያህል ሲባል በ30 ጥሬ ብር። የገንዘቡ ብዛትና ማነስ አይደለም፣ ገንዘብን መውደዱ አማውንቱ አይደለም። 1 ብር ሊሆን ይችላል። እግዚአብሔር የኃጢአት ሁሉ ስር የሆነውን ይሄንን ከህዝቡ ህይወት ላይ ለዘላለም ይንቀል። እግዚአብሔር በቅዱስ ቃሉ ከዚህ ነፃ ያውጣን። ሻታን አይደል ሳታን የሚለው the ultimate source of deception ማለት ነው። የሽንገላ ሁሉ መገኛና ምንጭ እንደማለት እኮ ነው። የውሸት አባት ነው እንዳለው ጌታችን ኢየሱስ ክርስቶስ ሲነግረን ስለ ሰይጣን የውሸት አባት ነው አለ። ከራሱ ይዋሻል የሚል ጥቅስ አንብባችኋል? ማንም ከራሱ የሚዋሽ የለም እዚህ ቤት ታውቃላችሁ። ገጥሞ ነው የሚዋሸው ሰው። የሆነ ነገርና የሆነ ነገር አርጎ ነው ሰው የሚዋሸው። ህይወት ውሸት መፍጠር የሚችል የለም እዚህ። ሰይጣንስ ክሪኤተር ነው። ከራሱ ይዋሻል፣ ከምንም ውሸት ያመጣል። የውሸት አባት ነው። ስሙ ነው እኮ the ultimate source of deception ነው ሳታን የሚለው ስም። ዲያብሎስ የሚለው እኮ ዲያቦሎስ ነው አይደል? ዲያቦሎስ ነው። ዲያሞርወር ነው። ቦሎስ ሐሳብ ነው። ሐሳብ ወርውሮ አይምሮ ውስጥ የሚከት እንደማለት ነው። ሐሳብን ወርውሮ አይምሮ ውስጥ የሚከተው እርሱ የሚውጠውን ፈልጎ እንደሚያገሳ አንበሳ ወዲህ ወዲያ ይላል። የሚያገሳ አንበሳ ነው አይደለም፣ እንደሚያገሳ አንበሳ። አስ ኤሮሪንግ ላይን ምን ማለት መሰላችሁ? ይሄኛው ሐሳብን ወርውሮ አይምሮ ውስጥ የሚከት ነው። እንደሚያገሳ አንበሳ የተመሰለው ምናልባት እናንተ ብዙ ጊዜ ይሄ የናሽናል ጂኦግራፊ ታዩ የለ? አንበሳ እኮ ለማጥመድ ሲመጣ ሁሉንም አያጠምድም አይደል? አንድ ነው ካለው ማጥመድ ከፈለገው መሃል እሱ በአይኑ ያቀዋል። ሲያይ ክፍተት ያለበትን ያይና ብቅ ነው የሚለው። ብቅ ብሎ ድምፁን ሲያሰማ ብትን ሲሉለት ታርጌት ያደረገውን ወይንም በሱ አይን ግራውንድ አለኝ የሚለው ጋር ይሮጣል። ያንን ለመያዝ ሲሮጥ እኮ አጠገቡ እኮ የሱ አይነት እኮ ያልፋል። እነዚህን አያጠምድም። ለማጥመድ ከሞከረ ሊገሉት ይችላሉ። ባይዘው እነዚህኞቹ ቀንድ ምናምን ሊኖራቸው ይችላል። ስለዚህ ያቀዋል። እሱ ክፍተት ያያል። እንደሚያገሳ አንበሳ የሚውጠውን ፈልጎ የሚለው ሽንገላ ነው የሚልከው ነው። ሲልክ ብዙ ክርስቲያን እንደ እግዚአብሔር ቃል ነው ይላል። የተወሰነስ ሊቀበለው ይችላል። ብቅ ብሎ ያያል። ከዛ ታርጌት አድርጎ እዛ ሰው ላይ ይደክማል ማለት ነው። ለዛ ነው ጴጥሮስ እንደሚያገሳ አንበሳ የሚውጠውን ፈልጎ ወዲህ ወዲያ ይላል። እያየ ነው፣ አያርፍም ነው። ሰይጣን አይሞትም። ነግሬያቸዋለሁ። እኔ ደስ ከሚለኝ ጸሎት መካከል አንዱ በጣም ስለሚያበሳጨን ገድያለሁ እንለዋለን። ከዛስ ሩቅ ሳትሄድ እዛ ጋር ይጠብቃል፣ ይመጣል። አርጃለሁ። ልክ ነው ጸሎቱ። በጣም አቃጥሎት ነው ሰው ግብግብ ነው የሚያደርግህ። ስራው ነው። እግዚአብሔር ይገስጸው። በጣም ትልቅ ስጋት ሌላው ነገር አይደለም፣ ሽንገላው።
ከሰይጣን አንጻር አዲስ ኪዳን ላይ የተነሱ በጣም ብዙ ጥቅሶች የተነሱልን ከሽንገላ አንጻር ምናልባት የምታስታውሱ ከሆነ አንደኛ ቆሮንቶስ ላይ ትዝ ይላችኋል። ሰይጣን የብርሃን መልአክ እስኪመስል ራሱን ይለውጣል የሚለው ጥቅስ ሰይጣን እየበረረ ሚካኤልን መስሎ ይመጣል የሚል ትርጉም አይደለም ያለው ጥቅሱ። እንደሱ አይነት ትርጉሙ ከሁሉም ክፍሉ ሐሰት አስተማሪና የእውነት አስተማሪዎችን በንጽጽር አቀረበ ጳውሎስ። የሐሰት አስተማሪዎች የእውነት አስተማሪዎችን እስኪመስሉ ራሳቸውን ይቀይራሉ። ያን ያክል ዲሴፕቲቭ ናቸው ነው። በጣም ተጠግተህ እውነት ውስጥ ተቀምጦ ውስጥ በተቀመጠው እውነት ዲዘርን ካላረካቸው በቀር መለየት እስከማትችል ድረስ አይነን ጨፍነ የስተት አስተማሪ ነው አይደለም አትለየውም። መናፍስት ልለይ ትችላለህ። እንዴ ተጨፍነው የስተት አስተማሪ አይለይም። የስተት አስተማሪውን የምትለየው ውስጥ እውነትን አስቀምጠ ነው። እውነትን ገንዘብ ያረገ ሰው ነው ውሸትን የሚለየው። ስለዚህ ስታንዳርዱ ያለው ሰውየው ውስጥ ነው። ስለዚህ የሐሰት አስተማሪ ሰው የእውነት አስተማሪን እስኪመስል ድረስ ራሱን ቀይሮ ይመጣል ብሎ ሰይጣንም የብርሃን መልአክ እስኪመስል ከስተት ትምህርት ጋር ነው የተነጻጸረው። ይሄ መዋቅሩን ስዘረዝር አነሳዋለሁ። ኒውማቲኮስ የሚባል አንድ አለ። ታርጌት ፉሊ የስተት ትምህርቶችን የሚለቁበት ማለት ነው። አነሳዋለሁ መዋቅሩ ላይ ሃይራርኪ ያለው አለቆች ስልጣናት ምናምን የሚለው ውስጥ አለ። ክብር ለኢየሱስ ይሁን። አሁን እኛ የሚመስለን ዝም ብለን የፈለግነውን እየገለጥን ስንፈላሰፍ የምንሳሳት ብቻ ይመስለናል። አይደለም። ታርጌት ፉሊ ሰይጣን ታርጌት አድርጎ ይሰራል። ሰው ከእውነት ፈቀቅ እንዲል ማለት። አይምሮአችሁን ጠብቁ። በጣም ደግማችሁ በትትና ጠገባችሁ ሰው አይምሮውን ጠብቅ በሉት። ስለዚህ እግዚአብሔር ይሄን ሁሉ ኢንቨስትመንት ላይ ያርጉ ጸጋ ሰጥቶን መንፈስ ቅዱስ ማደሪያ ያርጉኝ ከቅዱሳን ጋር የዛ አገር ባላገር ወራሽ እንደሆነ አድርጎኝ ይሄን ሁሉ ኢንቨስት አድርጎብኝ በሽንገላ ብዛት ህይወቴ ከንቱና መናው ነው ሲቀር አስባችኋል። ሶምሶን ባለፈው ያነሳነው ያ ሁሉ ኢንቨስትመንት እስራኤልን ነፃ ለማውጣት የተሰጠውን ኃይል ዳጎን ቤተ ጣዖት ገብቶ ነው ወፍጮ የፈጨበት። ሽንገላን አስተናግዶ ነው ሰውየው አገር ነፃ ለማውጣት የተቀበለውን ቤተ ጣዖት ገብቶ ወፍጮ ፈጨበት። አይኑን አወጡት። ሶምሶን ወደቀ አይደለም ያሉት፣ አምላካችን ዳጎን አሳልፎ ሰጠን ያሉት። ጦርነቱ የሶምሶን የሚባለው ግለሰብና የሆነ ፍልስጤም የሰራዊት መሪ አይደለም። ያ ማለክ ታረጉት ታቃል። አምላካቸው ተሸነፈ፣ ዳጎን አሳልፎ ሰጠን አሉ። ስለዚህ በጣም ሲሪየስ ነው ጉዳዩ። ክብር ለኢየሱስ ይሁን። በቃ በጣም አሪፍ ናችሁ በእውነት በጣም ቦግ ብላችሁ ነው የምትሰሙኝ። ስትኖሩም እንደዚሁ ስትኖሩም እንዲነቃ ብላችሁ በፍጹም ንቁ ነው የሚለው መንፈሳዊ ውጊያ ስለሆነ ባይዘዊ በእግዚአብሔር ቤተሰብ ውስጥ ጳውሎስ የኤፌሶን ቸርችን የፋሚሊው ሜምበር አድርጎ ነው የሚያቀርባት እና ባትል ፊልድ ላይ ነው ያለው ቸርች። መሬት ላይ ስለሆነ ያለነው ጦርነት ላይ ነን። ይሄኛውን ቤተሰብ ጦርነት ላይ ነው ብሎ ነው እያቀረበ ያላት ኤፌሶንን። ጦርነት ላይ ነው ያላችሁት እና ንቁ፣ በጣም ንቁ። ሽንገላን ተቋቋሙ ነው አይደል ያለ። ምንጩን አድርቆ አይልም፣ አይቆምም ሽንገላ። ስለዚህ ሬዚስት ነው የምታረገው። ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። በጣም ስትበስል በሰል ብሎ ይመጣል። ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው። በጣም ማቹር ያረክ ስትሄድ አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል። መሲህ ለመሸንገል ካልተመለሰ ምንም ሌቭል ላይ ብንሆን ከመሸንገል አይመለስም። መሲህ ለመሸንገል ካልተመለሰ ጌታችን ኢየሱስ ክርስቶስ ደግሞ ፍለጋውን ትቶልን ሄዷል። እንዴት እንደምንከላከል ምልክት አስቀምጦ ሄዷል ኢየሱስ። ክብር ለስሙ ይሁን። ስለዚህ you have to be serious። ይቀጥላል ጳውሎስ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ቃል አለ አይደል? የእግዚአብሔር ምናልባት ሽንገላ የሚለውን ቃል እናንተ ሜቶዲያ የሚል አንድ ቃል የሚጠቀመው ሜተድ አንደ ማለት ሜቶዲያ የሚል ቀጥሎ የእግዚአብሔርን ሙሉ የጦር ዕቃ የምትል ቃል ይጠቀማል ጳውሎስ። እሱን ያው ከታች በደንብ 7 የጦር ዕቃ ስለሚዘረዝር በጣም ባይዘው ፉሊ
አርምድ የሆነ ወታደር ነው ጳውሎስ የሚያቀርበው። ፉሊ አርምድ የሆነ በጣም የታጠቀ ማለት ነው። ብረት ለበስ ነው ሰውየው። አይታችሁታል። የዚህ የኤፌሶን 6ቱ ሰውዬ እናንተ ማለት እኮ ናችሁ። አሁን እንደዚህ ቲሸርት ምናምን ለብሳችሁ ሰይጣናውን ሲያዩ አንድን ክርስቲያን ፉሊ በቃ ሄቪሊ አርምድ ነው። በጣም በከባድ ሁኔታ ታጥቆ ይቆማል።